ጋይስ እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን አለሁላችሁ። ግን አለ ሶሻል ሚዲያ ገና አዲስ ነኝ እና ያው ብዙ ነገር ደርጎልኝ አውቃለሁኝ። ግን ያው በቃ የምፈልገውን ነገር መናገር ስለምፈልግ ነው። እና መጀመሪያ ግን ማለት ነው አረብ ሀገር የሄዳችሁ ሰዎች ታድላችሁ፣ እውነት በጣም እድለኛ ናችሁ ከሚባለው በላይ። እኔ ስኑድን ማግኘት በጣም ከባድ ሆኖብኛል አሁን ላይ፣ በጣም ማግኘት ማለት ነው። ብዙ ጊዜ ማለት ነው ለመሄድ ወስብና ብዙን ጊዜ መሄድ አስባለሁ ግን አይሳካልኝም። እዚህ ያለው ፕሮሰሴ ሊያርቅልኝ አልቻለም ምናምንና ሊሄድ አልቻልኩም። ተሳክቶላችሁ የሄዳችሁ ልጆች እድለኛ ናችሁ። ማርያምን በጣም እድለኛ ናችሁ። ፋታ አለ፣ ጥገራ አለ፣ እንቅልፍ መቆራረጥ አለ፣ ብዙ ነገር አለ። ችላችሁ ነው የምትኖሩት። በጣም ችላችሁ ትኖራላችሁ። እዚህ ኢትዮጵያ ውስጥ ራሱ ችለን ነው እየኖርን ያለና እዛ ሀገር ያላችሁ ሄዳችሁ ሰዎች ግን ማለት ነው ጠቅራራን ቢኖርባችሁ ምንም ቢኖርባችሁ 2 ዓመት ብትሰሩ ማለት ነው ብትሰሩ እዚህ አንደኛ ራሳችሁን ትቀይራላችሁ፣ ሁለተኛ ለቤተሰብ ትደርሳላችሁ፣ ሶስተኛ ራሳችሁን ችላችሁ በቃ አለ ብላችሁ መኩራራት ትችላላችሁ። 2 ዓመት በሰራችሁበት ቤተሰብን ራስ ማገዝ ትችላላችሁ። እና እኔ እዚህ ቤተሰብን አግዛለሁ፣ በቃ ሁሉ ነገር ይሰራለሁ። ሁሌም ለቤተሰብ ነው እየሆነልኝ ያለው። ለእኔ አንድ ነገር እግዚአብሔር ጫማ ራሱ ማርያምን የምገዛበት ብር ራሱ እስከማጣ ድረስ ነው እሰራለሁ። እጄ የምታያችሁ ከሆነ እጄ ማለት ነው አሁን ይሄ እጅ የኔ ይመስላል እንደዚህ እስከሚሆን ድረስ እሰራለሁኝ። ግን አይ ዶንት ኖ በቃ የት እንደሚገባ አላውቅም፣ የት እንደሚገባ ማርያምን ለቤተሰብ ከሰጠውኝ በኋላ ይጠፋል። በቃ አለቀ። አንድ የቤተሰብ እልካለሁኝ። ከዛ ቀጣይ መቼ ገና 4 ወር 5 በደንብ እስከሚጠራቅም ድረስ ተጠብቃል። እናንተ ግን ሰው ጋር አንድ ወር በሰራችሁበት ውስጥ አንድ ለቤተሰብን ኮተት መሸፈን ትችላላችሁ። ለራሳችሁ የምታባክኑት ነገር ምንም አይኖርም። በአንድ ወር ለቤተሰብ ብትልኩ በአንድ ወር ደግሞ ለራሳችሁ ትሆናላችሁ። እና እኔ ግን እሱን ማረጋግጦኝ ባይዘው ማርያምን እድለኛ ናት። እግዚአብሔርና መስኩን እኔም ተሳክቶልኝ ወደ እናንተ እንዲመጣ ጸልዩልኝ። በማርያም ጸልዩልኝ። ከሰራ አይቀር ፊት ሁሉ እንደዚህ በጉር ከሆነ አይቀር እጄ እንደዚህ ከሆነ አይቀር እሱ ጋር መጥቼ ልስራ እና በማርያም ጸልዩልኝ። በእናታችሁ ላስቸግራችሁ። እውነት ወዳችኋለሁ።